ሰላም ጤና ይስጥልኝ። እንኳን ወደ ዘ ፋይናንስ የዩቲዩብ ቻናል በደህና መጣችሁ። በዛሬዋ ኢትዮጵያ ውስጥ ገንዘቤ ወዴት ነው የሚሄደው ብሎ መጠየቅ የሁላችንም የየዕለት ጥያቄ ሆነዋል። የጤፍ ዋጋ፣ የቤት ኪራይ እና የትራንስፖርት ወጪ በየጊዜው ሰማይ ሲነካ ብዙዎቻችን መፍትሄው ምንድን ነው ብለን እንጨነቃለን። መፍትሄው ደሞዝ መጨመር ብቻ አይደለም። ዋናው መፍትሄ የፋይናንስ እውቀት ወይንም ፋይናንሻል ሊትሬሲ ነው። ዛሬ ይህ እውቀት በሀገራችን ነባራዊ ሁኔታ ለምን የህልውና ጉዳይ እንደሆነና እንዴት ህይወታችንን ከጭንቀት ወደ ነፃነት እንደሚቀይረው በአራት ዋና ዋና ክፍሎች ከፋፍለን እንመለከታለን። አብራችሁን ቆዩ። ክፍል 1 የፋይናንስ እውቀት በኢትዮጵያ። የፋይናንስ እውቀት ሲባል ስለ ገንዘብ ማውራት ብቻ አይደለም፣ ገንዘብን በአግባቡ ማስተዳደር መቻል ነው። በሀገራችን እንደ እቁብ ያሉ ድንቅ የቁጠባ ባህሎች አሉን። ነገር ግን የፋይናንስ እውቀት ያለው ሰው እቁብን እንዲሁ ዝም ብሎ አይጥልም። ይህን እቁብ የምጥለው ለፍጆታ ነው ወይንስ ለኢንቨስትመንት ወይንም ስራ ለመጀመር ነው የምጠቀምበት ብሎ ራሱን ይጠይቃል። አሁን ባለንበት ወቅት ዓለም በጣም ተቀይሯል። የዲጂታል ባንክ አጠቃቀም ማለትም እንደ ቴሌ ብር ወይም ሲቢ ብር ያሉት አፕሊኬሽኖች ወይንም መተግበሪያዎች የገንዘብ መላኪያ ብቻ አይደሉም። በእነዚህ መተግበሪያዎች አማካኝነት እንዴት ቁጠባን እንደምናሳድግ ወይም ለንግድ ስራ የሚሆን ብድር እንደምናገኝ ማወቅ የዘመኑ የፋይናንስ እውቀት መገለጫ ነው። ክፍል 2 5ቱ የፋይናንስ ምሰሶዎች። ይህንን የፋይናንስ እውቀት ወደ ተግባር ለመለወጥ እነዚህን 5 ምሰሶዎች በደንብ መረዳት አለብን። የመጀመሪያው ምሰሶ በጀት ማውጣት ነው። ገንዘብ ሲመጣ እንጂ ሲሄድ አይታወቅም የሚለውን አባባል መስበር አለብን። ከቃሪያና ከሽንኩርት ጀምሮ ትላልቅ ወጪዎችን መመዝገብ የቁጥጥር መጀመሪያ ነው። የተረጋጋ ኑሮ መኖር የሚፈልግ ሰው ወጪና ገቢውን ለመቆጣጠር በጀት ያወጣል። እናንተም የፋይናንስ ህይወታችሁ ላይ መሻሻልን ማየት ከፈለጋችሁ ይህንን ነገር ተግባራዊ ልታደርጉት ይገባል። ሁለተኛው ምሰሶ ቁጠባና ኢንቨስትመንት። በኢትዮጵያ የዋጋ ንረት ወይንም ኢንፍሌሽን ከፍተኛ ነው። ዛሬ ባንክ ያስቀመጡት 1000 ብር ከ2 ዓመት በኋላ የመግዛት አቅሙ በእጥፍ ይቀንሳል። ዛሬ በ1000 ብር የምትገዙት ዕቃ ከወር በኋላ 1200 ወይንም 1500 ሊሆን ይችላል። ስለዚህ ገንዘቤን የት ባፈሰው ወይንም ኢንቨስት ባደርገው ትርፍ ያስገኝልኛል ብሎ ማሰብ የግድ ያስፈልጋል። ሶስተኛው ምሰሶ የዕዳ አስተዳደር። ለአውደ ዓመት ወይም ለሰርግ ተብሎ የሚወሰድ ብድር መጥፎ ዕዳ ይባላል። ለንግድ ስራ የሚወሰድና ትርፍ የሚያመጣ ብድር ግን ጥሩ ዕዳ ነው። ስለዚህ ዕዳን በአግባቡ ማስተዳደር ያስፈልጋል። ከዚህም በተጨማሪ በተቻለ መልኩ መጥፎ ዕዳን ማስወገድ ወደር የማያገኝለት የገንዘብ ነፃነትን የሚለግስ ስልት ነው። አራተኛው ምሰሶ መድን ወይንም ኢንሹራንስ። ድንገተኛ የመኪና አደጋ ወይም የጤና እክል ቤተሰብን ለከፍተኛ ችግር እንዳይዳርግ የኢንሹራንስ እውቀት እንደ ጋሻ ያገለግላል። አምስተኛው ምሰሶ የወደፊት እቅድ። አሁን እየተመሰረተ ያለው የኢትዮጵያ ካፒታል ገበያ አዳዲስ አማራጮችን ይዞ መጥቷል። የአክሲዮን ገበያን መረዳት ለወደፊት ትልቅ ሀብት መፍጠሪያ መንገድ ነው። ስለዚህ እናንተም በተቻለ መልኩ ስለ አክሲዮን እና ስለ ኢንቨስትመንት ያላችሁን እውቀት ከፍ ማድረግ አለባችሁ። የተለያዩ ትምህርቶችን እና የተለያዩ አጫጭር ትሬኒንጎች በመውሰድ እውቀታችሁን ከፍ ልታደርጉና ልትጠቀሙበት ይገባል ማለት ነው። ክፍል 3 የፋይናንስ እውቀት ለምን ይጠቅማል? ታዲያ ይህንን ሁሉ ለምን እንለፋለን? የፋይናንስ እውቀት የተለያዩ ጥቅሞች አሉት። ከነዛም ውስጥ የተወሰኑትን እንይ እስኪ። በመጀመሪያ ከጭንቀት ነፃ ያደርጋል። የወሩ መጨረሻ ሲቃረብ የቤት ኪራይ እንዴት እከፍላለሁ ብሎ ከመጨነቅ ይልቅ በጀት ኑሮት በሰላም እንዲያድሩ ያስችላል። ሁለተኛ ሀብት ለማፍራት ይረዳል። ጠንክሮ መስራት ብቻውን በቂ አይደለም፣ ብልህ መሆን አለባችሁ። ገንዘባችን በግሽበት ወይንም በዋጋ ንረት እንዳይበላ ገንዘቡን እንደ ወርቅ፣ መሬትና አክሲዮን ያሉት ነገሮች ላይ ማዋል ያስፈልጋል። እነዚህም ማድረግ የሚቻለው ደግሞ ትንሽዬም ቢሆን እውቀት ሲኖረን ነው። በሶስተኛ ደረጃ የፋይናንስ እውቀት ከተለያዩ የማጭበርበሪያ ዘዴዎች ወይንም ስልቶች ይጠብቃል። በአጭር ጊዜ ሀብታም የሚያደርጉ አሳሳች የፒራሚድ ስራዎች ብዙዎችን ሲያከስሩ አይተናል። እውቀት ካለዎት እውነተኛውን እድል ከማጭበርበሩ በቀላሉ ይለያሉ። የፋይናንስ እውቀት የቅንጦት ሳይሆን የህልውና ጉዳይ ነው።
ዛሬውኑ እነዚህን 4 እርምጃዎች ይጀምሩ። በመጀመሪያ ደረጃ የተለያዩ መረጃዎችን ተከታተሉ። ስለ ኢኮኖሚ እና ቢዝነስ የሚያወሩ የሀገር ውስጥ የሬዲዮ ፕሮግራሞች እና እንደ ዘ ፋይናንስ ያሉ የዩቲዩብ ቻናሎችን ይከታተሉ። ሁለተኛ፣ ወጪን መመዝገብ ጀምሩ። በየቀኑ የምታወጡትን ሳንቲም ሳይቀር በደብተር ወይም በስልክ መተግበሪያችሁ መመዝገብ ልመዱ። ሶስተኛ፣ ስለ አክሲዮን ተማሩ። አዲሱ የኢትዮጵያ ካፒታል ገበያ ምን እንደሆነ መረጃ ፈልጉ። በዛ ዙሪያ እውቀት ያላቸውን ሰዎች አማክሩ። ከዚህም በተጨማሪ ደግሞ የተለያዩ በፋይናንስ ዙሪያ የተጻፉ መጽሐፍቶችን አንብቡ። አራተኛ፣ የቁጠባ ባህልን ቀይሩ። ዝም ብሎ ማስቀመጥ ሳይሆን ገንዘቡ እንዲራባ ወይም ኮምፓውንድ ኢንተረስት በሚያደርጉ መንገዶች ላይ ትኩረት አድርጉ። እስቲ ንገሩኝ፣ እናንተ በገንዘብ አያያዝ ረገድ ትልቁ ፈተናችሁ ምንድን ነው? የኑሮ ውድነት ወይስ የወጪ አያያዝ? ከታች በኮመንት እንወያይ። ቪዲዮ ከጠቀማችሁ ለጓደኞቻችሁ ሼር አድርጉት። ለተጨማሪ መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ በፋይናንስ የታነጸ ህይወት ይኑራችሁ።